ዛሬ ልደታ ማርያም በጣም ወደው ቀን ነው። የምወደው አንድም ዋነኛው ነገር የእመቤቴ ቅድስት ድንግል ማርያም ልደት ስለሆነ ነው። ሁለት ደግሞ በዛሬዋ ቀን ስሙካ መኪና ተገጭታ ነበረ። ዓመተ ምሕረቱ ምናምን አላውቅም፣ ግን ትዝ የሚለኝ ግን ስሙካ ጥርስ አልነበራትም። ብቻ መኪና ተገጭታ ነበረ። ከእግሯ ላይ ቆዳ እየተነሳ ምናምን ፊቷ ላይ እየተደረገ ፊቷ ምናምን አይታይም። ለብዙ ወራት ሰው መጠየቅ አይችልም ነበር ምናምን እና ግን እኛ የምናስበው የተገጨችውን አይደለም። እግዚአብሔር በዛ ሁሉ በሚያስጠላ በሚያስፈራ በሚያሰጋ ሁኔታ ውስጥ ሁሉ እስትንፋስ እንዳዲስ ሰጥቷታል። እንደ አዲስ እድሜ ቀጥሎላታል። ዛሬ ለኛ እህት ናት፣ ለባሏ ሚስት ናት፣ ለልጇ እናት ናት እና በቃ እግዚአብሔር ትልቅ ነገር ነው ያደረገው። ለዛውም በእናታችን የልደት ቀን ማለት ነው እና ሁሌ ስናከብር ወይ ስሙካ እኮ መኪና ተገጨች ምናምን ብለን አይደለም። በቃ ስሙካ እኮ እንደ አዲስ የተወለደችበት ቀን ነው፣ ልደቷ ነው ብለን ነው የምናከብረው እና የገጫ ሰውዬ አበበ ይባላል እና የዛን ጊዜማ ያልከሰሰችውም ምክንያቱም የልጄን ነፍስ አይመልስልኝም ብከሰውም ብላ ስላሰበች ማለት ነው እና አውቆ እንዳልሆነ ምናምን ስለተረዳች ነው እና በጣም ጥሩ ሰው ነበረ። ከዛ በኋላ በጣም ይጠይቃት ነበር፣ ይመጣ ነበረ፣ እንደ ቤተሰብ ሆኖ ነበር ከኛ ጋር ማለት ነው እና በቃ እሷንም እግዚአብሔር ህይወቷን መለሰ፣ አዲስም ቤተሰብ አስተዋወቀ። ድጋሚ ደግሞ ይሄንን ቀን ስናስብ ደግሞ በሁለት ነገር አስበን ደግሞ እንድናከብር እግዚአብሔር ረዳን። ስሙካ እወድሻለሁ፣ እንኳን ኖርሽልን፣ እንኳን ሁለታችንም አድገን ተዋወቅን እና መልካም ልደት ለእመቤቴ ለቅድስት ድንግል ማርያም ለእናታችን ለቤዛዊት ዓለም እና ለስሙካዬ ለእህቴ